ሰላም ጤና ይስጥልኝ። ባለፈው ቪዲዮአችን ስለ መጀመሪያ 3 ወራት ወይም ፈርስት ትራይሚስተር አስቸጋሪ ያስረዛች ገጽታዎች አይተናል። ዛሬ ደግሞ ብዙ እናቶች የእርግዝና ወርቃማ ጊዜ ብለው ወደሚጠሩት ወደ ሁለተኛ የእርግዝና ክፍለ ጊዜ ከሳምንት 13 እስከ 27 እንገባለን። ማቅለሽለሹ የሚቀንስበት፣ ጉልበት የሚመለስበት እና ልጅዎን የእንቅስቃሴ ለመጀመሪያ ጊዜ የሚሰሙበት ድንቅ ጊዜ ነው። እስከ መጨረሻው አብራችሁን ቆዩ። በሰውነት ላይ የሚታዩ ለውጦች ወይም ፊዚካል ቼንጅ። በዚህ ወቅት ሰውነታችን ለውጦችን በግልጽ ማሳየት ይጀምራል። የሆድ ማደግ፣ አሁን እርግዝናው በግልጽ መታየት ይጀምራል። የማህፀን ማደግ፣ በጎድንና በዳሌ አካባቢ መጠነኛ መወጠር ሊፈጠር ይችላል። የጉልበት መጨመር፣ ያ የደከመን የማቅለሽለሽ ስሜት አብዛኛውን ጊዜ አሁን ያልፋል። የምግብ ፍላጎትም በከፍተኛ ሁኔታ ይጨምራል። የቆዳ ለውጦች፣ በሆድ አካባቢ የሚወጡ መስመሮች ስትሬች ማርክስ ወይም የፊት ላይ ጥቁረት ፕሬግናንሲ ማስክ ሊታዩ ይችላሉ። ይህ የተለመደ ነው። የጽንሱ እድገት ቤቢ ዲቨሎፕመንት፣ በዚህ 3 ወራት ውስጥ ትንሹ ልጃችሁ ትልቅ የስራ እየሰራ ነው። እንቅስቃሴ በ18ኛው እና በ22ኛው ሳምንት መካከል የልጅዎ መፈራገጥ ወይም እንቅስቃሴ መጀመሪያ ጊዜ ይሰማዎታል። ይህ ለእናቶች በጣም ደስ የሚል ቅጽበት ነው። አካል አሁን ጣቶቹ፣ ጥፍሮቹ እና የአይኖቹ ሽፋፍቶች እያደጉ ነው። ድምፅ መስማት ይጀምራል። ስለዚህ ለልጅዎ ማውራት ወይም መጀመር ይቻላል። ጾታ በዚህ ወቅት በሚደረግ አልትራሳውንድ የልጅዎን ጾታ ማወቅ የሚችሉበት ጊዜ ነው። መደረግ ያለባቸው ጥንቃቄዎች እና ዝግጅቶች። ምግብ በካልሲየም በአይረን እና በፎሊክ አሲድ የበለጸጉ ምግቦችን አጥብቀው ይመገቡ። ለሁለት ስለበሉ ብቻ መጠን ማብዛት ሳይሆን ጥራት መጨመር ላይ ትኩረት ማድረግ። አቀማመጥ፣ በጀርባ መተኛት ከባድ ሊሆን ይችላል። በጎን መተኛት፣ በተለይ በግራ በኩል ለደም ዝውውር ይመከራል። ክትትል፣ የላብራቶሪ ምርመራዎችን እና የክትትል ቀጠሮችን በፍጹም አያምልጡ። በአጠቃላይ ሁለተኛ ዙር ራስን ለመንከባከብ እና ለሚመጡ አዳዲስ እንግዳ ዝግጅቶች ለማድረግ አመቺ ጊዜ ነው። በሚቀጥለው ቪዲዮ ስለ መጨረሻ ሰርድ ትራይሚስተር እና ስለ ወሊድ ዝግጅት እናያለን። እናንተ በሁለተኛው የእርግዝና ወቅት ምን ለውጥ ታዘባችሁ? ወይም ደግሞ የልጃችሁን እንቅስቃሴ መቼ ሰማችሁ? ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ እንዳትረሱ። ጤና ይቆዩልኝ።